ሀብት፣ ስልጣን እና ክህደት። በአንድ ምሽት የገዛ ወዳጃችሁ ጠላት ቢሆናችሁና ንጹሕ ሆናችሁ ሳለ የገዳይነት ስም ቢሰጣችሁ ምን ታረጉ ነበር? ዛሬ የምናየው በክህደት የተተበተበውን የጁሊያንን ታሪክ ነው። በሚወደው ልጁና በነፃነቱ መሃል የቆመውን ያ አስከፊ ሴራ እንዴት ተቀነባበረ? ትክክለኛው ወንጀለኛስ ማን ነው? እስከ መጨረሻው አብራችሁኝ ቆዩ። ታሪኩ ሲጀምር የሪካርዶ ሚስት ካሚላ በምሽት ወደ ቢሮ ስትገባ ያስመለክተናል። ቀጥላም በእጇ የያዘችውን ፍላሽ ወደ አንድ ኮምፒውተር ላይ ሰክታ እዛም ኮምፒውተር ላይ ያለውን ፋይል ወደ ፍላሿ እያስተላለፈች ባለችበት ሰዓት እሷ ካለችበት ክፍል ጎን ካለው ክፍል የወንድና የሴት ድምፅ ትሰማለች። የሰዎቹን ማንነት ለማጣራት በጥቂቱ ወደ ሰዎቹ ተንበርክካ ስትቀርብ ባየችው ነገር ተደናገጠች። ሰውየው የገዛ ባሏ ሪካርዶ ሲሆን ሴቷ ደግሞ የባሏ ጸሐፊ ሆና ታገኛቸዋለች። ቢሆንም ሚስቱ ካሚላ ምንም ድምፅ ሳታሰማ ወደ ኮምፒውተሩ ትመለሳለች። በኮምፒውተሩ ላይ የገዛ ባሏ ድርጅቱን እየዘረፈ እንደነበር የሚያሳይ ማስረጃ ታገኛለች። ይህንን ዝርፊያ ስትረዳ ግን ለባሏ ሳይሆን ለምስኪኑ ጁሊያን ነበር ለመናገር የወሰነችው። በቶሎ ደውላለትም ጁሊያን ትልቅ አደጋ አለ፣ በአስቸኳይ ቢሮና ስትል በስልክ ትጠራዋለች። ጁሊያን በጭንቀት ቢሮ ሲደርስ ግን የጠበቀው የካሚላ ሞት ነበር። ጁሊያን ወደ ቢሮ ሲገባ ገዳዩ በካሚላ ላይ ሲተኩስ በዓይኑ አየ። ካሚላ ተዘርራ ስትወድቅ ጁሊያን በፍርሃት ፋንታ በቁጭት ወደ ገዳዩ ተወረወረ። ሽጉጡን ከገዳዩ እጅ ላይ ለመንጠቅ ከገዳዩ ጋር ትልቅ ግብግብ ውስጥ ገቡ። ቢሆንም በዚህ ትንቅንቅ መሃል ገዳዩ በድንገት ድንግጥ ብሎ ቆመ። ምክንያቱም ከሩቅ ሆና ሁኔታውን ሁሉ ከመጀመሪያው ጀምሮ በሞባይል የምትቀርጽ አንዲት ምስጢራዊ ሴት መኖሯ ነበር። ቀጥሎም ገዳዩ ይቺ ሴት ቪዲዮውን ይዛ ካመለጠች መጨረሻው እንደሚሆን ስላወቀ እሷን ለመያዝ ሲል ሽጉጡን በጁሊያን እጅ ላይ ጥሎ በሩጫ ፈረጠጠ። ቢሆንም ግን ልጅቷን ሊይዛት አልቻለም። ጁሊያን በደሟ የተጨማለቀችውን ካሚላን ለመርዳት ሽጉጡን እንደያዘ በጩኸት ሰዎች እንዲደርሱለት ሲጣራ ፖሊሶች ደረሱ። በዚህ አስከፊ ቅጽበት ነበር ጁሊያን ሽጉጡን እንደያዘ መገኘቱ እና ሪካርዶ በጁሊያን ላይ ቀድሞ ያዘጋጀውን ሐሰተኛ የሂሳብ ሰነድ ተደማምረው ጁሊያንን በካሚላ ግድያና በገንዘብ ስርቆት ወንጀል የ20 ዓመት ጽኑ እስራት የተፈረደበት። ጁሊያን ወደ እስር ከመወሰዱ በፊት ልጁ ሳሚን የመጨረሻ ስንብት ሲሰናበተው ልብ ይሰብራል። አባዬ የት ነው የምትሄደው ለሚለው የልጁ ጥያቄ ጁሊያን እንባውን እየተቆጣጠረ ሩቅ አገር ለሥራ ልሄድ ነው፣ እስክመለስ ጠንክረ ጠብቀኝ አለው። ከዛም ተለያዩ። እስር ቤት እንደገባ ግን የሚጠብቀው ሌላ ችግር ነበር። በእስር ቤቱ ውስጥ ሴራ የተባለ እጅግ ጨካኝ ወንጀለኛ አለ። ሴራ ጁሊያን ገና እንደገባ ነበር ኢላማው ያደረገው። የሚተኛበትን አልጋ አከራየበት፣ የለበሰውንም ልብስ ያለሱ ፍቃድ ለሰዎች ይሸጠበት። ጁሊያን ግን ለነፃነቱና ለልጁ ሲል ማንኛውንም ስቃይ ለመቋቋም ወሰነ። በዚህ መሃል ግን አንዲት ብርቱ ሴት ተዋወቀ። ኤክስፕራንዛ ትባላለች። ኤክስፕራንዛ የገዛ ልጇን ሊደፍር ሲል የደረሰችበትን ባሏን ገላ የታሰረችና ለልጇ ስትል ማንኛውንም መስዋዕትነት የምትከፍል እናት ናት። ታዲያ እነዚህ የናፍቆትና የጭቆና ሰለባዎች ሚስጥራቸውን መጋራት ጀመሩ። ኤክስፕራንዛ ለጁሊያን እዚህ እስር ቤት ውስጥ ተስፋ መቁረጥ ሞት ነው በማለት ተስፋ እንዳይቆርጥ ብርታት ሆነችው። ሪካርዶ በውጪ ሆኖ ተንኮሉን ቀጥሏል። የጁሊያን ሚስት ማሪያና በሪካርዶ ውሸት ተታላ ባሌ ገዳይ ነው ብላ አመነች። ትዳሯን ለማፍረስና ጁሊያንን ለዘላለም ለመርሳት ወሰነች። ጁሊያን ሚስቱ እንደከዳችውና ልጁን እንዳያይ እንደከለከለችው ሲያውቅ ውስጡ በቁጣ ተሞላ። አሁን የሚቀረው አንድ አማራጭ ብቻ ነው፣ ማምለጥ። ጁሊያን ኤክስፕራንዛና ሴራን ጨምሮ
ጥቂት እስረኞች የእስር ቤቱን የውሃ ቧንቧዎች በማጥናት የማምለጫ መንገድ በጁሊያን መሪነት መቀየስ ጀመሩ። ጁሊያን ከሪካርዶ ተንኮል አምልጦ ያቺን ቪዲዮ የቀረጸችውን ሴት አግኝቶ ንጽህናውን ያረጋግጥ ይሆን? ሪካርዶስ ሚስቱ እስክትገደል ድረስ ያደረሰውን ስርቆት እስከ መቼ ድረስ ተሸሽጎ ያቆየዋል? ታሪኩ ገና በመጀመር ላይ ነው። ጁሊያን ከእስር ቤት ለማምለጥ የሚያደርገውን አደገኛ ሙከራና የሪካርዶ አስገራሚ ሴራ በቀጣዩ ክፍል እናያለን። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ።